አርክ ኦፍ ዘ ኮቨናንት ወይንም የቃል ኪዳኑ ታቦት ተገኝቷል እያሉ ነው። የት ተገኘ? ማናገኘው? የትስ ነው ያለው? እና ለምን በዚህ ሰዓት ይሄ ሊነገር ተፈለገ? እንዲሁም ደግሞ ኖኅስ አርክም ተገኝቷል ብለውናል። እና ለምን ይሄ ሁሉ ነገር በዚህ ሰዓት የሚለው እንደተለመደው በመረጃና በማስረጃ የምናየው ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ፣ ወዴትም እንዳትሄዱ። ዛሬም እንደተለመደው ኢንተረስቲንግ የሆነ መርሃ ግብር ነው የሚኖረን። እነዚህ ሁለት አርኮች በዚህ ሰዓት ተገኝተዋል፣ አርኪኦሎጂስቶችም ያንን አረጋግጠናል ብለዋል። ታዲያ ከአርክ ኦፍ ዘ ኮቨናንት ስንጀምር በመጨረሻም የአርክ ኦፍ ዘ ኮቨናንት መገኛ ታውቋል ይለናል የዴሊ ሜል ዘገባ እንዲሁም የኒውዮርክ ፖስት ዘገባ ማለት ነው። እና እንደምታዩት አርኪኦሎጂስት ቲንክስ ኒው ቴክ ኩድ ሪቪል ዌር ዘ ሎስት አርክ ኢዝ ሂደን አትሊስት ይላል። እና አዲስ ቴክኖሎጂ በመጠቀም ወይም ሲጠቀሙበት የነበሩበትን ቴክኖሎጂ በመጠቀም ያ የጠፋው አርክ የት እንዳለ ማወቅ የሚያስችል ነገር እየሰሩ ነው። በምን አይነት ቴክኖሎጂ በምን አይነት መሳሪያ ነው ሊያውቁ የሚችሉት እና ቦታው ላይስ አርክ ኦፍ ዘ ኮቨናንትን ለማየት እየሞከሩ ያሉት የሚለውንም ኢንተረስቲንግ ስለሆነ የምናየው ይሆናል ማለት ነው። እና በጣም የሚገርም ነው። ግን አሁን ላይ በሰፊው ነው እንግዲህ ፍሬሽ ሰርች ቢጊንስ ነው የተባለው። አዲስ ፍለጋ በአርክ ኦፍ ዘ ኮቨናንት ዙሪያ ወይንም በጽላተ ሙሴ በታቦተ ጽዮን ዙሪያ ጀምረዋል ማለት ነው። እነሱ እንዳሉት ከሆነ እንግዲህ እኛ ሀገራችን ላይ እንዳለ ነው የምናውቀው። ግን አሁን ደግሞ እንዲህ ያለ ዜና ሰምተናል ማለት ነው። እውነት ነው አይደለም የምናየው ይሆናል። ፍርዱን ለእናንተ ተዋዋለሁ እንግዲህ ሰፋ አድርጋችሁ ስለምታስቡ ማለት ነው። እና እነዚህ አርኪኦሎጂስቶች እንግዲህ